በቲክቶክ መክፈት የሚቻለው 8 አካውንት ነው በአንድ ስልክ። ከዛ በላይ አድ ማድረግ አይቻልም። ነገር ግን ብዙ ስልክ አለ 8 ከፍተን ከዛ እንደዛ አድርገን መስራት እንችላለን። ነገር ግን በአንድ ስልክ እንዴት ብዙ አካውንት መክፈት ይቻላል የሚለውን ማሳየት እፈልጋለሁ። ከዛ ግን ብዙ አካውንት ለምን አስፈለገ ነው? አካውንቶችን ማሳደግ አለብን። አካውንት ለማሳደግ ዩኒት ኦፍ ኮይን ለመግዛት ውድ ነው፣ የሚገዛው በዶላር ነው። ያ ሀገር ውስጥ የሚሸጡ አለ አክቹዋሊ በብር ግን ኢትስ ቱ ኤክስፔንሲቭ ስቲል። ስለዚህ ምንድነው ማድረግ ያለብን? ኖርማሊ ብዙ አካውንት ከፍተን ቻለንጅ ቤት ላይክ የሚያሰሩ ሰዎች ጋር እንትን በማለት ጊፍት መቀበል ነው። ያን ጊፍት ተቀብለን ራሳችን ጊፍት ደግሞ አካውንታችንን ማሳደግ የምንችልበት ኦፕሽን አለ። ስለዚህ በአንድ ስልክ ያለን ሰዎች እንዴት ነው አንድ አካውንት ላይ ብዙ አካውንቶችን መክፈት የምንችለው፣ አንድ ስልክ ላይ ብዙ አካውንቶችን መክፈት የምንችለው የሚለውን ነው ማሳያችሁ። ተከታተሉ። ኦራይት፣ ይሄን ለማድረግ ቲክቶክ አካውንቶችን ትከፍታላችሁ። ሰው ፕሮፋይል የሚለው ላይ ነው መሆን ያለበት። እንትን ከዛ በፊት ቲክቶክ አካውንት ላይ ያለው የአካውንቱ ብዛት ስንት ነው የሚለውን ለማየት ፕላስ ምትለው አንተ ያላችሁ now I have 1 2 3 4 7 so I can add one account 8 ቢሆን አድ ማድረግ አልችልም። so I need to have this space ይሄኛው ዲአክቲቬት አድርጌው ነው። ስለዚህ ይሄን ለማድረግ ምንድነው የምናደርገው? እኔ አሁን ሌላ አካውንት አድ ማድረግ እችላለሁ፣ ግን 8 ከሆነ ሌላ አካውንት አድ ማድረግ አይቻልም። so you need to have this space ማለት ነው ያኛውን አካውንት አድ ለማድረግ። so ይሄን ለማድረግ ምንድነው የምናደርገው? ሶስት ሰረዝ ጋር እንገባለን እንትን ፕራይቬሲ እና አካውንት። ሶ አካውንት እዚህ ጋር ሁለት ኦፕሽን አለ። አይዘር ዲሊት ነው የምታደርገው ኦር ዲአክቲቬት ነው የምታደርገው። ዲሊት ማድረግ አንፈልግም ቢኮዝ ዊ ኒድ ዲ አካውንት። ዲአክቲቬት ነው የምናደርገው ፖዝ ታይም ቢግ ሌተር ኦን ስለምንጠቀምበት ማለት ነው። ስለዚህ አክቲቬት ኦር ዲሊት ጋር እንገባለን and then we take a while depending on your internet connection. So deactivate አክቲቬትም ለማድረግ የዛን አካውንት ኢሜል ማወቅ ያስፈልጋል። ምክንያቱም ቲክቶክ ኮድ የሚልከው ወደዛ አካውንት ኢሜል ነው። መጀመሪያ ክሬት ስታደርጉ ክሬት ያደረጋችሁት አካውንት ላይ ኢሜል አድሬስ ላይ ነው የሚላከው እና እሱን አካውንት በደንብ መያዝ ይጠበቅባችኋል። ሶ ዲአክቲቬት እናደርጋለን። ዲአክቲቬት ከዛ በኋላ ቲክቶክ ዊል ሴንድ ኮድ። ያን ኮድ እዚህ ጋር ኮፒ አድርገን ዲአክቲቬት ማድረግ ነው። ሶ ይሄ አካውንት ዲአክቲቬት ያደርግ ነው። እዚህ አካውንት let me show you እዚህ አካውንት እንትን ውስጥ አይኖርም፣ ነገር ግን ሪስቶር ማድረግ ይቻላል። የኛውን ለምሳሌ አድ ብል let me say add account with Gmail ሰው ኢሜይሉ እዚህ ውስጥ ይኖራል። ከሌለም አድ another account and then you insert profile ኢሜይል አድሬሱ ምናምን ታስገቡና ወደዛ ሊንክ ያደርጋችኋል። ሰው እንደዚህ ክሬት ማድረግ ይቻላል። if you have any question I will come